የሴዶ እግር ይሰበራል። ጸባዩን ካሳመረ ግን ትከሻው ነው ሰበራል። ሚሊዮን ብር ሴዶን ብዬ እናንተ ደግሞ ጆኒን ብላችሁ ያው ብር ነው ያላችሁ 100,000 ብር አስይዙ። እኔ ደግሞ 3 ቀን ቀይ መስቀል ይዤ ደሜን እሰጣለሁ። ሰላም እንዴት ናችሁ? ሁሉ አማን ወይ ያላችሁበት ሰላም ጤና ተመኘውላችሁ የኔ ውድ ቤተሰቦች። እንግዲህ ስለዚህ ቤተሰብ አዲስ ሲሆናችሁ ላይክ ሰብስክራይብ ማድረግ እንዳይረሳ። እናንተን ዘና ፈታ የሚያደርጉ እንዲሁም በከተማችን ውስጥ በሀገራችን ውስጥ እንዲሁም በዓለም ላይ መነጋገሪያ ሲሆኑ ርዕሰ ጉዳዮችን እያነሳን የራሳችንን ሐሳብ የምንሰጥበት የግላችን ቤት ነው። ወደዚህ ቤተሰብ እንኳን በደህና መጣችሁ። ኮሜንቱ ክፍት ነው። የተሰማችሁን ሐሳብ መግለጽ ትችላላችሁ በነፃነት ከስድብ ውጭ። እዚህ ቤት ፍቅር ብቻ ነው። ለማህበረሰባችን የወጣ ነገር ሲኖር ተባብረን ጆኒን ብዬ እስከ 2 ሚሊዮን ብር የሚያስዝ የሚመድብ ካለ አይጋችሁ እያልኩ ነው። ማን ና ሴዶ ከመጀመሪያ ራውንድ ካለፈ እኔ ፋይቱን ተሸንፌያለሁ። 2 ሚሊዮን ብር ብቻ ሳይሆን የማሸንፈውን 4 ሚሊዮን ብር ለሱ ነው። ከመጀመሪያው ራውንድ ካለፈ ይቻላል እና ያው ኮሜንት ላይ ያሳውቁኝ። ማንም ቪዲዮ መስራት የሚችላል ከኔ ጋር 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ እግዚአብሔርን እየቀለድኩ አይደለም። ዴማርኩኝ እመድባለሁ ጆኒ ብዬ ስለሚቻል ሰላም ጋይስ እንዴት ናችሁ? 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ ያናግረኝ አይጋችሁ ብዬ ነበረ። ጆሲ እናሲዝ ብሎኛል። በ2 ሚሊዮን ብር መድበናል ማለት ነው። እኔ ሴዶን ብዬ ሴዶ የመልእክት ላንተ ነው። ተሸነፍና ካሸነፍክ ደግሞ አለ። እኔ ደግሞ ያው ጆኒ ትዘርረዋለህ። ምንም ሴዶ አራዳ ልጅ ምንም በቃ እንትን የለኝም ማለት ሌትስ ጎ እንዴ ተረጋጋ። አሁን የምትጫወተው ስሙ ግን ውስዋስ ላይ ነኝ። ዜዶ ነው ብለው ዜዶ የተሸነፈ ከሆነ ጆሲ ገብታ የምትጋጠም ነው የሚመስለኝ። እኔ ነኝ የምመታው። እኔ ነኝ የምመታው። ሌትስ ጎ ሴዶ አለቀልህ። ሴዶ አለቀልህ። ወይኔ የሴዶ እግር ይሰበራል። ጸባዩን ካሳመረ ግን ትከሻው ነው ሰበራል። ወይ እግሩን ወይ እጁን ካልሰበርኩት እኔ እስካሁን ድረስ ጁጁትሱ የሰራሁት ነገር በጊዜ እንደቀለድኩ ነው የምቆጥረው ብሏል። እውነት እየቀለደ ነው? እንዴት ነው ይሄን ነገር የማያደርገው ከሆነ በምንድን ነው የምታየው? ይሄን እንደዚህ ያለ እኔ አብዛኛው ጊዜ እሱ ሰብራለሁ ምናምን የሚለው ዋናው ምክንያቱ ምን እንደሆነ ታውቃለህ? አንድ የፍራቻ ነው ሲፈራ፣ 2 ደግሞ ሳይኮ ምናምን ለመጫወት አስባ ነው፣ 3 ደግሞ ትልቁ ነገር ያው የሚጠቀመው ዳይፐር ሲያቃጥለው ነው እንደዚህ አይነት ወሬ የሚያወራው ማለት ነው። በቀሉ ቀንሽ ደረሰ እኮ በቀሉ ቀንሽ ደረሰ በቀሉ በቅዬ በቅዋ ዳይፐር አሁን አውጣው በቃ ከዚህ በኋላ በቃ ለምን ያቃጥላል? በባዶ አድርጎ እንጂ በቅዋ ብዙ አታውሪ፣ ደምሽ ሊፈርስ ማለት ነው። ኢዶኖሚ አቶል ባካችሁን ለምታውቁት ባለሀብት እቺን ቪዲዮ አድርሱልኝ። እኔ ሴዶን ብዬ እናንተ ደግሞ ጆኒን ብላችሁ ያው ብር ነው ያላችሁ 100,000 ብር አስይዙ። እኔ ደግሞ 3 ቀን ቀይ መስቀል ይዤ ደሜን እሰጣለሁ። ካስፈለገ ኩላሊትም ይጨምራለሁ። በ100,000 ብር እንግባ። ምቴ ይሰራል ብትል ባለሀብት በብርህ ነው የመጣሁት፣ በደሜ ነው የመጣኸው። ሀያ ግባ። ጁጂትሱን ብዬ እስከ 1 ሚሊዮን ብር የሚመደብ ካለ ሌትስ ጎ። የፈለገ ሰው መመደብ የሚፈልግ ሰው ካለ መሄድ እንችላለን። አዋሩኝ በውስጥ። ግን እንዴት ነው እንደዚህ አይነት ሴዶን ብሎ የሚደግፍ ሰው 1 ሚሊዮን ብር የማግኘት ችሎታ ራሱ ይኖራል? ሴዶን ጎበዝ ነው። ግን እኔ ባለፈው አይቻለሁ። በቃ ባለፈው ፋይት ላይ ንቃተ ማሪት ተጫዋች ነው። ግን ጆኒን ማንም አያሸንፈውም ብያለሁ። እዛ ቪዲዮ ላይ አለ፣ አስገባለሁ። እዚህ ቪዲዮ ላይ ጆኒን ማንም አያሸንፈውም ከዚህ በኋላ ብያለሁ። በጆኒ የተበላሁትን አሸንፋለሁ። እስከዛሬ ደግሞ መድቤ ደግሞ እኔ የሄድኩበት ክለብም ሆነ ሰው አሸንፎ አያውቅም። አሁን ከርሱ ይሰበራል። ከርሱ ልንሰብረው እናሳ አዶናይ ነው ያበላሽ አንተ ሰግጠ ፈምስ ብሎ ለስንት ከህይወት የሚያስጠላኝ ሰው ማለት ነው ሐሜተኛ የሆነ ሰው። ሐሜተኛ የራሱ ህይወት መኖር የማይችል ቀናተኛ ሰው ደግሞ የባሰ ያስጠላኛል። ጥላቻ ወልፉ የሆነ ሰው ጥልት አደርጋለሁ። አልወድም እኔ
ከሱ የበለጠ ሰው አይቶ ለይቶ የሚያወድቅ ሰው ጥልት ነው ማለቀው ጥልት በቃ የሴዶ እግር ይሰበራል ጸባዩን ካሳመረ ግን ትከሻውን ሰብሯል ወይ ኤልቦ ይምረጥ ምርጫው እሱ ሁሉም ነገር በእጅ ነው ሴዶ አይዘር እድሜ ልክን ታነክሳለህ ወይ ደግሞ በአንድ እጅ ብቻ ነው ያን ተወደውን ጁስና እንቁላል የምታገው ሰው